አሻም ሶሻል ሚዲያ ላይ አነጋጋሪ የነበረ ነገር እንንገራችሁ። በእስራኤል ለልጆች ከሚወጡ ስሞች መካከል መሐመድ የሚለው ሶስተኛ ደረጃን መያዙን ሰምተናል። ዮሴፍ የሚለው ስም አንደኛ ሲሆን ዴቪድ ወይም ደግሞ ዳዊት የሚለው ሁለተኛ ደረጃን ይዟል ነው የተባለው። እስራኤል እንደ ሀገር ከተመሰረተችበት ከ1948 ጀምሮ በሀገሪቱ በስፋት ጥቅም ላይ የዋሉ ስሞች የሚያሳይ ሪፖርት የወጣ ሲሆን አስገራሚና ያልተጠበቁ ስሞችም ተካተውበታል ነው የተባለው። በየዓመቱ በእስራኤል ከተወለዱ 181 ሺህ ህጻናት መካከል 1740 ህጻናት መሐመድ የሚል ስም ይወጣላቸው ሲሆን ዮሴፍ የሚለው ስም 1201 ልጆች እንዲሁም አዳም የሚለው ስም ደግሞ ለ1196 ልጆች መውጣቱን ቢሮ አስታውቋል። በተጨማሪም በሴቶች ስም ደግሞ በስፋት ጥቅም ላይ የዋለና ተወዳጅነት ያለው ስም ወይም ደግሞ ቀዳሚ የሆነው ስም ሳራ መሆኑን በሪፖርቱ ተመላክቷል። በእኛ ሀገርስ የትኛው ስም ቀዳሚ የሚሆን ይመስላችኋል? በኮሜንት አሳውቁን። እኚህንና ሌሎች ወሬና መረጃን ለመከታተል የፕላስ ምልክቱን ይጫኑ።